ጭራሽ ብዬ አንተን ቤት መስረቄ መሸሸጊያ ያረኩት ካንተ አይን ልሸሽ ወደ ቤት መጣሁ። እኔ የረከስኩ ነኝ፣ ረክሻለሁ። ከየትም ሰርቄ ያንተን ቤት መደበቄ መሸሸጊያ ያረኩ። አምላኬ ምን አይነት ማረባ ሰው ነኝ? ምን ሆነ ነው የምታለቅሰው ወንድሜ? አትቅረቢኝ። እኔ ሌባ ሰው ነኝ፣ ማልሆን ሰው ነኝ። ከሰዎች መንትፌ ቦርሳ ወደዚህ ቤት ገባሁ። ይህን የተቀደሰ ስፍራ አረከስኩት። አላረከስከውም ወንድሜ። ሰዎች በደልና ኃጢአት ሰርተው ተጸጽተው ይቅር በለኝ ብለው የሚጮሁበት መሸሸጊያ ስፍራቸው እኮ እሱ ነው። አንተን ሰዎች አሳደዱክ፣ እሱ ግን ተቀበለክ። ሰዎች ሊደበድቡ ዱላ ያዙ፣ እሱ ግን ሊያቅፍክ በሩን ከፈተ። እዚህ የመጣኸው ድንገት ይመስልሃል? አይደለም፣ ኪዳነ ምሕረት ጠርታክ ነው። ግን እኔ ይሄን ቦርሳ የሰረኩት ምን ላድርግ? እርቦኝ ነው። አሁን የሰረከውን ለባለቤቱ መልስ። ከዚህ በኋላ ግን አይደለም ልሰርቅ፣ በላቤ ያገኘከውን ትንሿን ገንዘብ እንኳን አስራት በኩራትህን ለቤተ ክርስቲያን ማውጣት አለብህ። እግዚአብሔር ካንተ ጋር፣ እሱ ደግሞ ካንተ ጋር ከሆነ ምንም የምታጣው ነገር የለም። ይሄን ቦርሳ መልሳለሁ። ከዛ እጄ በላቤ ሰርቻ አስራት በኩራቴን አውጣለሁ። እኛ የኃጢአታችን መሸሸጊያ የምናደርጋት ሁሉ ጊዜ የምንማጸንባት ይህች የኪዳነ ምሕረት ቤተክርስቲያን ዛሬ እርዳታችንን ትፈልጋለች። ግድግዳዋ ፈርሷል፣ ጣሪያው ዝናብ ሲመጣ ያፈሳል። አሁን ክረምቱ እየመጣ ነው። እኛ ቤታችን ተኝተን የኪዳነ ምሕረት ታቦት በዝናብ ሊረሰርስ አይገባም። የኪዳነ ምሕረት ልጆች እናታችን መጠለያ ሆናናለች። ዛሬ ደግሞ እኛ ለቤቷ መጠለያ እንሁን። በራሷ በኪዳነ ምሕረት አካውንት 10748426 በዚህ የባንክ ቁጥር የአቅማችሁን እርዱ። አሁን ወደ ባንክ ቤት እየሄድኩ ነው። እባክሽ እቴ፣ ከነጋ ምንም የሚበላ አልቀመስኩም። በፈጣሪ ብለሽ የሆነ ገንዘብ ስጪ። ቆይ ከኔ ጧት መንገድ ላይ ሰው ታስቸግራላችሁ። ሄድና ስራህን ስራ። አይገርምሽ? ሰው እኮ ማለፊያ ነው የሚያሳጡት። ምን አንዱ ነው? እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን። ደፋር ሆ ሁለት ነጥብ 5 ሚሊዮን ብር እኮ ህይወቴን ይቀይረዋል። ከእንግዲህ መሬት ላይ አልሆንም፣ ሰውም አይንቀኝም። ማለት ነው የሚያሳጡት። ምን አንዱ ነው? እባክሽ ስራውን አይስራና እኔን ቁጭ ብሎ ይለምን። እበቀላታለሁ። እሷ የናቀችኝን ያህል እኔ ለምን አዝንላታለሁ? ይቅርታ፣ እኔ ምንም ማውቀው ነገር የለም። ምን አድርግ ነው የምትይው? አባቱ ለዘጠው 5 ሚሊዮን ምንድን ነው ሴትዮ? ጤና የለሽም እንዴ? እባክሽ ወደዛ ዞር በይ። እናት ምንድነው? አትጠጋኝ አልኩህ አይደለ? ቅድም ስላልቆሸሽኩ በዚህ መበቀል ነው። አምጣ ብሬ፣ አምጣ ብሬ፣ ሌባ አምጣ ብሬ። እኔ ሌባ አይደለሁም እህቴ። የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት። ቆይ አንተ እንዴት አልወሰድከውም? ማንም እኮ አላየህም ነበር። ይሄን ብር እኮ ብትወስዱ አንተ ህይወት ይቀየር ነበር። እኔ እንደዛ ቆሸሽ ይከል ነበር። እኔ ደሃ የሆንኩት በኪሴ ነው እንጂ በህሊና አይደለም። መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል? እኔ ካንቺ እኩል ክብርና ህሊና አለኝ። ይሄ ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል። ለኔ ግን ይሄን የመሰለ ውስጥ ሰላሜን ይገዛልኛል። እህቴ፣ ፈጣሪ ካንቺ ጋር ይሁን። አይነጣጣሉ በፈጣሪው አባት ኡፊት አሁን ምንድን ነው ቀይ የማደርገው? እባካችሁ መኪና ተበላሽቶብኝ ነው፣ አግዙኝ።
ምን ሆኖብሽ ነው? እኔ እንጃ። እስኪ ያው ወንድሜ በእናትህ ላስቸግርህ። ምንድን ነው የሆነብሽ? ድንገት እየነዳሁት ቀጥ አለብኝ። እኔ እንጃ የባትሪ ችግር ነው መሰለኝ። እስኪ ኮፈኑን ክፈችው። እሺ እሺ። እስኪ መፍቻ አምጪ። እሺ ምን እያረክ ነው? ቀዩ አናግረኝ። ምን እያረክ ነው? አይመለከትም። ምንድነው ድረስ ለሴት ተቆርቋሪ ብትሆኑ? ቀዩ እዚህ አካባቢ ሰዎች ካዩ ጥሩ አይሆንም። እሺ ቀዩ ታውሽ ይርስ የምትገርም ልጅ ነህ። ግን አንድ ቀን ለምታቀያኔ ብላ እንዴት ጓደኛህ መታ? ስለጠጣ ነው እንጂ ልጁ እንደዚህ አይነት ልጅ አይደለም። ለሁሉም ነገር ግን አመሰግናለሁ። ሀና እባላለሁ። ዳግም እባላለሁ። ድጋሜ መኪናሽ ከተበላሸ ስልኬን ያይሽ። ኧረ ባይበላሽም እደውላለሁ። እና ያዘኝ። ባይቻው መፍቻ አምጪ። እሺ አውጣ ናዴው ሰራርላጀረ ታሽ ያርግልሽ። ምን ሆነ ነው ማስገመሰው? ማን እንዴት ችግር አለብህ? ይቅርታ ወንድሜ ይቅርታ። እንዴ ያራችሁ ነው ሰው እያመዛችሁ የምትሰርቁት? ወይኔ ሳንቲም ወንድሜ ደህና ነህ? ምንም አልሆንክም? አይዞክ አይዞክ። እሺ ምን አይነት የተረገመ ሰው ነው በፈጣሪ ስም እንዴ! ህሊና የለውም እንዴ? ሆ ይሄ ገንዘብ እሱ ይሆን እንዴ? አባ ኦሪስ አለ። ኦሪስ ተይ እስቲ ወይኔ ብሬ ወንድሜ ከሳንቲሙ ውጭ ያለው ገንዘብ ያንተ ነው እንዴ? አይ ሳንቲሙ ብቻ ነው። አይዞህ ና ተነስ፣ ና ተነስ። ቆይ ከዘራ አንስተ ይኸው እንካ ያዘው። በቃ እንደዛ ካልሆነማ እዚህ ቦታ ጋር ሌላ ገንዘብ አግኝቻለሁ። ለምን እናንተ አንካፈለውም? አይ በፍጹም የሰው ገንዘብ የሰው ነው። እኔ የተሰጠኝን እንጂ አልተሰጠኝን አልልክም። ገንዘቡ እኮ ለኔም ላንተም ይጠቅመናል። ኧረ አይሆንም አልኩሽ። እንዳላ ባራባራ አርጓል። አሬባ ሪያስ ከሪም ታውልጣው ነው ገኙ እንዴ ምን ማድረግህ ነው? አይነ ዝውር መስሎ አታለው ገንዘብ ይሉስ እኔ ነኝ የወሰድኩት። አቡ እኔ ነኝ ወስጄ እንካፈል ያልኩት። እሱ ግን ጊዜያዊ ችግሩና ድህነቱ ሳይበልጥበት የሰው አቄ ሆኖ አልነካም አለኝ። አንተ ግን ገንዘብ ጭንቅላትን የደፈነብህ አሳማ ነህ። ያው የቀረ የጭንቅላት ቀዳዳ ካለብህ ድፈንበት። ታዩ እህቴ ታዩ ስላላወቀ ነው። ከስተቱ ይማራል። ይቅርታ። በአሁን ጊዜ ግን እንዳንተ አይነት ሰው ከየት ይገኛል? አይን ባይም ውስጥ ግን ልበ ብርሃን ነው። አይኔ ባይም ልቤ ግን እግዚአብሔርን ያያል።